ራስን ምሳሌ አድርጎ መናገር የሚገባ አው ኃጢአተኞች ነን ንጹሃን አይደለም ነው። ወደ እውነት ከሄድን ግን እኔ እንኳን ለመከሰስ ለምስክርነት የምበቃለት አይደለም የተከሰስኩበት አይደለም ለመከሰስ አይደለም ለፍርድ ጉዳዩ ለምስክርነትም ብቁ አይደለም። ግን አውል የሐዋርያት የደረሰው ጸጋ ስለሆነ በጣም ነው ደስ የሚለኝ። በጣም እንኳን ታሰርኩ ያልኩት የአባቶቻችን የቅዱሳኑ የሐዋርያቱ በረከት እኔ ላይ እንደደረሰ ተኝቼም ሆነ ቁጭ ብዬ ስለተረዳው ስለገባኝ ስለነገረኝ አምላኬ ቅድም እሱ እንደሚለው ስንቀመጥም ስንሄድም ከራሳችን ጋር እንነጋገራለን። ግን ብዙ ኃጢአት አለብን። ስለዚህ አምላካችን ሁላችንም ያስወጣናል። ጴጥሮስን ይቅር ያለው አምላክ ለእኛም ይቅር ይለናል። ከአይሁድ ገረዶች መካከል በገረድ እኮ ነው የካደው ጴጥሮስ። ተገርፎ አይደለም ተዘቅዝቆ ቢሰቀል ምን ሊሆን ነበር? በዛ ሰዓት ውሃ እየተደፋበት ቢገረፍ ምን ሊሆን ነበር? በገረድ በአይሁድ ገረድ ነው የካደው። በአይሁድ ገረድ እሳት ፊት እንደቆመ የሸማኔ ፈትል የሚልፈሰፈሱ አቋም የሌላቸው ክርስቲያኖች አይደሉም። ለእውነት መቆም ለህሊና መታመን እስከ መቃብር ድረስ ላመንክበት ነገር መጓዝ ክርስትና ነው። ክርስትና ነፍስ መግደልን ትጸየፋለች፣ ዝሙትን ትጸየፋለች፣ ውሸትን ትጸየፋለች፣ ስርቆትን ትጸየፋለች፣ መደብደብን ትጸየፋለች፣ ኢቭን ከማረሚያ ቤት ማምለጥን ትጸየፋለች። ታውቃላችሁ? ህግን ማክበር ብቻ ነው። ህግን ማክበር እምነበሃ ቅድስት ቤተ ክርስቲያን አምላክ አሜን። ክቡር አባታችን ሊቀ አእላፍ መምህር ቀሲስ በላይ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እንደዚሁም ደግሞ የዚህ ማረሚያ ቤት ኃላፊዎች ኮማንደር ጣሰው ግዛው፣ እንደዚሁም ኢንስፔክተር ድሪባ ሰንበታ፣ እንደዚሁም ኮማንደር አማኑኤል፣ እዚህ የተገኛችው የሚዲያ ባለሙያዎች፣ እንደዚሁም ታራሚ ወገኖቻችን፣ ቤተሰቦቻችን ሁላችሁም ፍጹም በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ዋላችሁ? ውስጥ የሚመሰገን ነው። በእስር ቤት ውስጥም ከእስር ቤት ውጭም ምን የሚል ነው? የሚመሰገን ነው። ነገር ሁሉ ለበጎ እንደሆነ እናውቃለን እንዳለ መጽሐፍ ቅዱስ። እንግዲህ እንደ እግዚአብሔር መልካምና ቅዱስ ፈቃድ ዛሬ በዚህ በቅሊንጦ ማረሚያ ቤት የተገኘ ነው። ፕሮግራማችን የትንሣኤን ፕሮግራም አድርገን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ብለን ዛሬ ደግሞ ከእናንተ ጋር ለማሳለፍ ነው የመጣ ነው። ስለዚህ ባለፈው በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደቱ ባህል ጊዜ ወይም የገና ባህል ጊዜ መተን እንደምታስታውሱት ከሎዛ ኢቨንት ጋራ እዚህ ተቋም በመነጋገር ድንቅ የሆነ መንፈሳዊ ፕሮግራም አስተላልፈን ነበረ። ዛሬም እንግዲህ እንጀምራለን። ታዲያ የሁሉ ነገር መጀመሪያ ጸሎት ስለሆነ ክቡር አባታችን ሊቀ አእላፍ መምህር ቀሲስ በላይ በጸሎት ፕሮግራማችን ይከፍቱልንና ሌሎች የሚመጡ ታራሚዎች እስከሚመጡ ድረስ በዝማሬ እንቆያለን ማለት ነው። ሁላችሁም ለጸሎት እንነሳ። በፍስሐ ወሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ ቀኑን በሰላም ስላዋልከን እናመሰግናለን። ቀሪውንም ጊዜ ባርከ ቀድሰ እንድትሰጠን እንለምናለን። አምላካችን ሆይ ለዚህ ለዛሬው ቀን ስላደረስከን እናመሰግናለን።
አንተ ሁሉ አድራጊ ሁሉ ፈጻሚ ነህና ከፊታችን ሆነ እንድትመራን ከጎናችን ሆነ እንድትደግፈን እንለምናለን። አምላካችን ሆይ ሀገራችን ኢትዮጵያን በአንድነት በስምነት በፍቅር በምቾት የምንኖርባት የበረከት ሀገር አድርግልን። አምላካችን ሆይ የሞቱትንም በመንግስት አስባቸው፣ የታመሙትንም ጎብኝልን። የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛን የበደሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የተባረከ ነው ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስር ለዘላለሙ አሜን። ካልሆነ እንደ ሞተ ቢቀር ኖሮ ሐዋርያት እንደተበተኑት ይቺ ኦርቶዶክስ ተዋሕዶ ቤተክርስቲያን አትገኝም ነበረ። ስለዚህ ክርስቶስ ግን ሞት አላስቀረውም። በሦስተኛው ቀን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ተነስቷልና በድጋሚ የትንሣኤውን ጌታ ክርስቶስ ኢየሱስን አመስግኑ። ቃለ እግዚአብሔር እንማራለን፣ በጋራ ሆነን ትንሣኤውን እናከብራለን ማለት ነው። አገልግሎት ሲፈጸም ነበረ። ከሰኞ ጀምሮ ደግሞ ሰሞነ ሕማማት እስከ አሁኑ ሰዓት አገልግሎት እየተፈጸመ ነው። ማንም ጉለት ሳይኖረው እግዚአብሔር አምላካችን አሁንም የተመሰገነ ይሁን። እንግዲህ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ዓለም በአጭር ቁመት በጠባብ ደረት ተወስኖ የመጣው ለእኔና ለእናንተ ነው። ለዚህ ነው ቤተ ክርስቲያን የላከቻቸው እነዚህ ልጆች። ትላንት እንዳያችሁት ደግሞ ከአዲስ አበባ ሀገረ ስብከትም ከክፍለ ከተማም ብዙ ታላላቅ አባቶች፣ መምህራን፣ ወንድሞች መጥቶ አስተምሮናል። ለእነሱም ቃለ ሕይወት ያሰማልን። ብዙ ሰዎች መጥቶ እንዲማሩ ነበረ። ምክንያቶቹ ብዙ ነው፣ አሁን መገለጽ አያስፈልግም። ግን ማረሚያ ቤቱ ሁሉም መጥቶ ቢማር ይፈልጋል። ግን የሚያደናቅፍ ነገሮች ስላሉ ነው። ይሄም ደግሞ ከነሱ አቅም በላይ በሆነ የኛው ችግሮችም አሉ አጠገባችን ያለው። ስለዚህ ይሄም እግዚአብሔር አምላካችን የፈቀደልን ሰዎች መጥተናል። ስለዚህ እናንተንም እግዚአብሔር ሁላችንም ከዚህ ያስወጣል። እንግዲህ ይሄ እስር ቤት በብሉይ ኪዳን ይመሰላል። ብሉይ ኪዳን ለ5500 ዘመን ከአዳም እስከ ኢየሱስ ክርስቶስ ድረስ የአዳም ዘር ሁሉ በሲኦል በር ተዘግቶበት ነበረ። ነቢያቱ ግን አንድ ቀን አምላካችን ፈጣሪያችን ለአዳም የመጀመሪያው ቃል ኪዳን ለማን ነው የገባው? እግዚአብሔር ፈጣሪያችን ለአዳም ነው። ለአዳም ከልጅ ልጅ ተወልጄ አድንሃለሁ 5500 ዘመን ሲፈጸም አለ። አው ጊዜ ሲደርሰን ባይፈርሳልና አምላካችን ተወልዶ በትላንትናው በአርብ ዕለት በአካለ ነፍሱ በ11 ሰዓት ሲኦል ገብቶ የተዘጋብንን በር ሰባብሮ የዕዳ ደብዳቤያችንም ቀዳዶ ወሰጠጠ መጽሐፈ ዕዳሆሙ ለአዳም የአዳምና የሔዋንን ዕዳ ደብዳቤ ቀደደላቸው ይላል። እግዚአብሔር አምላካችን የተመሰገነ ይሁን። አሁንም የዕዳ ደብዳቤያችን ይቅደድልን፣ ሁላችንም ወደ ቤታችን ያስገባን በየተራችን። ስለዚህ እዚህ ደግሞ ከእግዚአብሔር ጋር የምንገናኝበት የምንጸልይበት፣ ሁል ጊዜ ለሱ ምስጋና ለሱ ክብር ጊዜ የምንሰጥበት ስለሆነ በጸጋ ነው የምንቀበለውና መከራ ባለችበት የእግዚአብሔር ጸጋ ትበዛለች። ስለዚህ አሁን እኔ ብዙ መድረክ አልወስድም። እነዚህ ልጆች ደግሞ እንደባለፈው ጾፍ መፍቻ የሚያገለግለን ዘይት፣ ቅቤ፣ ሽንኩርት ማጣፈጫ ይዞልን መጥቷል። አሁንም በሀብት ላይ ሀብት በጸጋ ላይ ጸጋ ይጨምርላቸው በሉልን። እኔ አሁን ወደ መድረክ መሪ መልስና ወደ ትምህርቱ ብንሄድ
የዓለም ስለ ከጥፋት ሁሉ ብናመልጥ የባሪያው ውሃ ጣፈጠ ልመናው መናን ከሰማይ ስለሆንክ ነው ናዬ ስለሆንክ ነው ሁሉን ቻዬ በስምህ ይላል በቃልህ ይላል በስምህ ይላል በቃልህ ተራራው ይናዳል አማኑኤል ስልህ መድኃኔዓለም ስልህ ትንሣኤከ ለለመነ ትንሣኤከ ለለመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለእኛ ትንሣኤህን ለምናምን ለእኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ትንሣኤ አይንት እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት ቀን ጎሎባችሁ ዘመን ከፍቶባችሁ እዚህ ማረሚያ ቤት የተገኛችሁ እህቶች፣ ወንድሞች እኛን ክፉ ነገር እንዳይነካን የምትጠብቁን የማረሚያ ቤቱ የስራ ኃላፊዎች፣ ጥበቃዎች፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ዋላችሁ? ቅዱስ 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 ተብሎ በፍጥረት አንደበት የሚመሰገን ገናናው አምላካችን ሕያው እግዚአብሔር ስሙ ከምድር እስከ አርያም ከፀሐይ መውጫ እስከ ፀሐይ መጥለቂያ ከምድር ጫፍ እስከ ምድር ጫፍ እስትንፋስ ባላቸው ፍጥረታት ሁሉ የተመሰገነና የተከበረ ይሁንልን። አትለይምና እናቱ አማናዊት ታቦት ርኅርኅተ ሕሊና ቅድስተ ቅዱሳን አይጠና ሆዷ እመ አምላክ እመ መሲሕ የንጹሕ ቁርባን መገኛ እመቤታችን ቅድስት ድንግል ማርያም እንደ ክብሯ መጠን የተመሰገነችና የተከበረች ትሁንልን። የሁላችን አባት የሁላችን ጠባቂ በቀንና በሌሊት በእሳታዊ ክንፎቹ የሚጋርደን እኛ ስንተኛ ከትራሳችን እንደዚሁም በግርጌያችን ሁኖ የሚጠብቀን ያሳደገን መልአክ ባህረ ኤርትራን የከፈለ በቃዴስ በርኔን በረሃ እስራኤላውያንን የመራ የመጀመሪያውን ጦርነት ድል ያደረገ ሐመል ማለ ወርቅ ልብሱ ዘመብረቅ አይኑ ዘርግብ መኑ ከመ እግዚአብሔር ቅዱስ ሚካኤል እንደ ክብሩ መጠን የተመሰገነና የተከበረ ይሁንልን። አሜን በሉ ሁላችሁ። ተነስቷል። እስቲ ይህንን ቃል ሁላችሁም በሉ። ተነስቷል በሉ እስቲ። ተነስቷል። ድገሙት። ምንም አይሰማም። በዚህኛው መስመር ያላችሁ እስቲ ተነስቷል በሉ። በዚህኛው መስመር ተነስቷል። ከኋላ ተነስቷል። የቄስ በለ ድምፅ ብቻ ነው የሚሰማው። ተነስቷል። ከኋላ ተነስቷል። ሁላችሁም በአንድ ላይ ተነስቷል በሉ። ተነስቷል። አሁን ይህ ቃል የፍጥረት ሁሉ ማረፊያ፣ ይህ ቃል የሲኦል ደጆች ማንኮታኮቻ ቁልፍ፣ ይህ ቃል ፍጥረት ሲጠብቀው የነበረ የምስራች ድምፅ ነው።
ተነስቷል። በሁሉም ወንጌላውያን ተጽፎ የምታገኙት በአዋልድ መጽሐፍት ተጽፎ የምታገኙት ድንቅ የምስራች ቃል ቢኖር ይህ ነው። ተነስቷል። 5 ፊደል፣ አንድ ቃል። ዲያብሎስ ለዘመናት መስማት የማይፈልገው ቃል ይህ ቃል ነው። ተነስቷል። እስቲ ደገሙት ሁላችሁም። የተነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ስሙ የሚጣፍጥ ስሙ የገሃነምን ደጆች የሚሰባብር የሲኦልን በር የከፈተ ሳጥናኤል ሉሲፈር ጭፍሮቹ መስማት የማይፈልጉት ድምፅ የስሙ ትርጓሜ መድኃኒት የሆነ የናዝሬቱ ኢየሱስ የቤተልሔሙ ሕፃን የግብፁ ስደተኛ የእግዚአብሔር አብ ልጅ አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ የተባለለት ኢየሱስ ክርስቶስ ስሙ ለተራቡት ምግብ፣ ለተጠሙት መጠጥ፣ ለታረዙት ልብስ፣ ለተጋዙት፣ ለተሰደዱት፣ ለታሰሩት መፈታት፣ መመለስ ናፍቆት የሆነ ስም ኢየሱስ። ይህንን ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማህሌቱ፣ በሰዓታቱ፣ በኪዳኑ፣ በብሉያቱ፣ በዚህ በሐዲሳቱ እያመሳጠረች ታስተምረዋለች። ይህንን ስም ይህ ስም የሚያበራ የአጥቢያ ኮከብ፣ የንጋት ኮከብ፣ የይሁዳ አንበሳ፣ የዳዊት ስርና ዘር ማንም የማይገጥመው ማንም የማይችለው ስም ኢየሱስ የሚለው ስም። እስቲ ኢየሱስ በሉ እስቲ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገባ የምትሰብከው ስም በቃል ብቻ ሳይሆን በዝማሜ፣ በቃል ብቻ ሳይሆን በጥምጣም፣ በቃል ብቻ ሳይሆን በአልባሳት፣ በቃል ብቻ ሳይሆን በቅዳሴው፣ በማህሌቱ ጠዋትና ማታ ሲመሽና ሲነጋ በጨለማና በብርሃን የምትሰብከው ስም ኢየሱስ የሚለው ስም ነው። ይህ ስም ነው ተነስቷል ብላ ዛሬ የምታስተምረው። ኢየሱስ የሁላችን መጽናኛ፣ የሁላችን አዳኝ ጌታ እግዚአብሔር ብሏል። የሐዋርያት አለቃ ነው ተብሏል። አልክድህም ሌሎች እንኳን ቢክዱ ብሏል ጴጥሮስ። መጽሐፍ ቅዱስን ታነባላችሁ፣ ደጋግማችሁ ተምራችሁታል። የሰው ልጅ አልክድህም እኮ አንድ ነገር ነው አይደል? አልክድህም እኮ በቂ ነው አይደል? ግን ሌሎች ቢክዱህ አለ ሲታበይ ትዕቢት መጥፎ ነው። ሌሎች ቢክዱህም የሚሉ ጓደኞች አልነበሯችሁ? ሌሎች ቢጠሉህም ብትሰደድም ብትታሰረ ምን ያልክድህም የሚሉ አልነበሩ? ጴጥሮስ ይህን ነበር ያለው። አልክድህም ያለው በዚያ ሰዓት ላይ አንዷ ገረድ መጣችና የአይሁድ ገረድ ናት ይላል መጽሐፍ። ከአይሁድ ገረዶች መካከል በገረድ እኮ ነው የካደው ጴጥሮስ። ተገርፎ አይደለም ተዘቅዝቆ ቢሰቀል ምን ሊሆን ነበር? በዛ ሰዓት ውሃ እየተደፋበት ቢገረፍ ምን ሊሆን ነበር? በገረድ በአይሁድ ገረድ ነው የካደው። በአይሁድ ገረድ እሳት ፊት እንደቆመ የሸማኔ ፈትል የሚልፈሰፈሱ አቋም የሌላቸው ክርስቲያኖች አይደሉም። ለእውነት መቆም፣ ለሕሊና መታመን፣ እስከ መቃብር ድረስ ላመንክበት ነገር መጓዝ ክርስትና ነው። ክርስትና ነፍስ መግደልን ትጸየፋለች፣ ዝሙትን ትጸየፋለች፣ ውሸትን ትጸየፋለች፣ ስርቆትን ትጸየፋለች፣ መደብደብን ትጸየፋለች። ኢቭን ከማረሚያ
ትጸየፋለች። ታውቃላችሁ? ሕግን ማክበር ብቻ ነው። ሕግን ማክበር፣ የተሰጠህን መቁንን ለጓደኛ መስጠት፣ ካንተ የሚጠበቀው ወደ እግዚአብሔር ብቻ መጸለይ፣ ፍትህ እንድታገኝ መጸለይ፣ መልፋት፣ መድከም። እግዚአብሔር በቃ ሲልህ ማሰሪያ ሰንሰለት ተበጥሶ ትወጣለህ። ምክንያቱም የገባህበት ምክንያት እግዚአብሔር በብዙ ጉዳይ ለበጎ ስለሚሆን ማለት ነው። ኢየሱስ ክርስቶስ ጌታ እግዚአብሔር መድኃኔ ዓለም የናዝሬቱ ኢየሱስ የዓለም አዳኝ ይሄንን ሰማይ ያለ ምሰሶ ያቆመ ይሄንን ምድር ያለ ካስማ የዘረጋ ተራሮችና ኮረብቶችን በነፋሳት ፍንጨት የሚያባርር አለቶችን እንደ ቅቤ የሚያቀልጥ በዘመናት የሸመገለ የዘመናት ንጉሥ የቀሚሱ ዘርፍ ዓለምን ሁሉ የሚከፍል ጌታ እግዚአብሔር እሱ ያውቃችኋል። እሱ ያወቀው ሰው ደግሞ የትም ቢገባ ያድነዋል። ክብር ለመድኃኒዓለም። አመስግኑት እባካችሁ። እግዚአብሔርን አመስግኑ። እኔ ግን አውቃለሁ አለው። በዚህ ምድር ላይ 4 አይነት ሰዎች አሉ። ከመተዋወቅ አንጻር ከእግዚአብሔር አንጻር እግዚአብሔርና ሰዎች የሚያውቋቸው ሰዎች አሉ። እግዚአብሔርም ሰውም የማያውቃቸው ሰዎች አሉ። እግዚአብሔር ብቻ የሚያውቃቸው ሰዎች አሉ። ሰው ብቻ የሚያውቃቸው ሰዎች አሉ። ታስታውሳላችሁ? የማቴዎስ ወንጌል ላይ የመጨረሻው ዘመን ላይ እኔ አላቃቸውም እላቸዋለሁ ስለ እስረኛ በተነገረበት ታስሬ እኛውን የመጣ ነው ለራሳችን ብለን ነው፣ ለእናንተ አይደለም። ታስሬ ጠይቃችሁኛል ስለሚል ስንሞት በሰማይ ይህንን ጥያቄ ኢየሱስ ክርስቶስ ይጠይቀናል። ጌታ እግዚአብሔር ይጠይቀናል። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ሲል፣ ታስሬ አልጠየቃችሁኝም ሲል እኛ ይህንን ምላሽ እንመልሳለን። ይህ በእግዚአብሔር ዓይን ውስጥ ነን። እኛ ዛሬ እዚህ ውስጥ ያለነው ልጆች፣ እነዚህ የምታያቸው ቲክቶከሮች፣ በዚህ በኩል የምታያቸው ቲክቶከሮች፣ ዩቲዩበሮች፣ ከኋላ ያሉት ዘማሪያን፣ መምህራን ዛሬ በዓል ነው። ከልጆቻቸው ጋር ማሳለፍ ይፈልጋሉ። ቀጤማ መግዛት፣ በግ መግዛት፣ ፍየል መግዛት፣ ለቤተሰብ ብር መላክ ይፈልጋሉ። ጠዋት 2 ሰዓት የተነሱ እዚህ እኛ ጋር ናቸው አይደል? ሁሉም ነገር ግን ሆድ ብሎ ነው የሚቀረው። ሆድ ያልፋል አይደል? ይነጋል። ትንሣኤም እኮ ያልፋል አይደል? ልብሱም ያልፋል፣ ምግቡም እዳሪ ይሆናል። ከእናንተ ጋር አብሮ ማሳለፍ ግን ከደስታዎች ሁሉ በላይ ደስታ ነው፣ ደግሞም ዋጋ አለው። ኢየሱስ ተነስተዋል። ከዚህ በመቀጠል ሎዛ ኢቨንት ያው ከኛ ጋር ብዙ ጊዜ የሚሰሩ ናቸው። ሌሎችም በጎ አድራጎት ድርጅቶች አሉ ከኛ ጋር የሚሰሩ። በተለይ ግን ልዩ የምናደርገው ሎዛ ኢቨንት ይሄ የሰጡት ነገር አይደለም፣ ያስተማሩት ትምህርት ያስተማሩት ስንቅ ነው። ምክንያቱም ብዙ ነገር አይቼዋለሁም ሰምቼያለሁ። መናገር ብቻም አይደለም፣ ያንን ነገር የሰማነውን ተግባራዊ ማድረግ ነው። የሚቀረን ይሄ ነው። ትምህርት አንሶን አይደለም፣ ስልጠና አንሶን አይደለም፣ እውቀት አንሶን አይደለም። የምንሰማውና የተማርነውን ማድረግ ከኛ ይጠበቃል። ይሄን ሁላችንም የህይወት ስንቅ አድርገን መውሰድ አለብን። ሎዛ ኢቨንትን እንግዲህ ይሄ የመጨረሻ ጊዜ አይደለም፣ ከኛ ጋር መስራት አለባችሁ። በመስሪያ ቤቱ ስም እንትን ለማለት እፈልጋለሁ። በየትኛውም በኩል መጥታችሁ ታራሚዎቻችንን ወይ ህግ እስረኞቻችንን እንድታስተምሩ ከመስሪያ ቤቱ ፍቃድም ይሰጠዋል። ሁሉ ነገር ከኛ ጋር ዝግጁ ነው። ሌላው እንግዲህ ይሄ የተደረገው ነገር እስካሁን ድረስ እኔ በማረሚያ ቤት ብዙ ጊዜ ቆይቻለሁ። እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ይሄንን ሎዛ ኢቨንት በየፕሮግራሙ ሌሎች ቦታም አሉ ታራሚዎች። አሁን የኛ አመራሮች ግማሾቻቸው ወደዛ ስለሄዱ ነው እኔ እንትን ብዬ የመጣሁት። ሁሉም ቦታ እስረኞች አሉ። ይሄን ትልቁ መሆን ያለበት ቦታ ነው የመጣችሁት። የወሰዳችሁትን ነጥብ ታራሚዎቻችንን መጠየቅ፣ ቅድም በቃሉ ሲነገር ነበረ፣ ታስሬ መች ጠየቃችሁኝ። ስለዚህ ይሄንን በተግባር ስላሳያችሁ በራሴና በተቃዋሚ ስም አመሰግናለሁ። ታንኪዩ። እንደምን ቆያችሁ? እንደምን ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ክርስቶስ ከሙታን ተነስተዋል ብለናል በተለያየ ቃላት። አሁንም አምላካችን እኛንም ከዚህ በሰላም ወደ ቤታችን ያስወጣን። ስለ ትምህርቱ እጅግ በሚገርም በሚደንቅ ነበር የተማርነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳት 4ቱም ወንጌላውያን ጽፏል።
ማቴዎስ፣ ማርቆስና ሉቃስ በመጨረሻ ምዕራፍ፣ ዮሐንስ ደግሞ የጻፈው ምዕራፍ 21 ነው። በ20ኛው ምዕራፍ ላይ ነው የጻፈው። ማቴዎስ 28 ምዕራፍ የጻፈ ሲሆን በ28ኛው ምዕራፍ ላይ ክርስቶስ መነሳቱን መግደላዊት ማርያምም እንደነበሩና ቅድማ እንዳዩ ማርቆስም 16 ምዕራፍ የጻፈ ሲሆን በ16ኛው ምዕራፍ ላይ ነው የጻፈው። ሉቃስም 24 ምዕራፍ ነው የጻፈው። በ24ኛው ምዕራፍ ላይ ነው የጻፈው። ዮሐንስ በ20ኛው ምዕራፍ ላይ ነው የጻፈውና ስለዚህ አራቱም ወንጌላውያን በአንድ ቋንቋ በአንድ ቃል ነበር የጻፉት። እንግዲህ ሐዋርያት በመንፈስ ቅዱስ ተመርተው ነው የጻፉት። አገልግሎትም በመንፈስ ቅዱስ በመመራት ነው። እዚህም ስንደክም ስንወጣ የነበረው ሌላ ትልቅ ነገር ሰርቼ ሳይሆን ፍላጎት እኔ ይኖር የነበረኝ ሰው እዚህ ነው እግዚአብሔር ቃል መስማት ያለበት እዚህ ቦታ ነው። ስለዚህ ሁሉም መስማት ነበረበት ነው። እንግዲህ የፈቀደልን ሰዎች ዛሬ ተምረናል። ትላንት ደግሞ ሁሉም ሰው በየዞኑ ትምህርት አግኝተዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳቱን አራቱ ወንጌላውያን በመንፈስ ቅዱስ ተመርቶ የጻፉት ክርስቶስ መነሳቱን ደግሞ መጀመሪያ እንደውም ያዩት ሴቶች እንደነበሩ ለሐዋርያትም ቀድሞ ሄዶ የነገሩት ሴቶች እንደሆኑ ይገልጽልናል። ከዛም በላይ እንግዲህ የሲኦልን በር ሰባብሮ የዕዳ ደብዳቤያችን ቀዶ እኛን ነፃ ያወጣ አምላካችን እግዚአብሔር አምላካችን ከዚህም በነፃ ያወጣናል። እያንዳንዳችን ግማሹ በማናውቀው ግማሹም በምናውቀው ሰው ነን። ብንሳሳት ችግር የለም፣ ንስሐ መግባት ነው እንጂ ሰው ነን። ስጋ የለበሰ ሰው ይሳሳታል። ጴጥሮስ ተሳስቷል፣ ፈርቷል፣ ስጋ ለባሽ ስለነበረ ቅድም ስንማር። ነገር ግን የሐዋርያት አለቃ መሆኑን አንተ አለት ነህ፣ ቤተ ክርስቲያንን በአንተ ላይ መሰርታታለሁ፣ የመንግስት ሰማያት መክፈቻ ቁልፍ ሰጥቻለሁ አለው። አልወሰደበትም። ተጸጸተ፣ አለቀሰ ስቅስቅ ብሎ። ከኔና ከናንተ የሚጠበቅ ይሄ ነው። ብዙ ሰዎች ባለፈው በተናገርኩት አንዳንድ ትርጉም ይሰጣሉ። ሰዎች የፈለገ ይትበል፣ የራስን ምሳሌ አድርጎ መናገር የሚገባ አዎ ኃጢአተኞች ነን፣ ንጹሐን አይደለም ነው። ወደ እውነት ከሄድን ግን እኔ እንኳን ለመከሰስ ለምስክርነት የምበቃለት አይደለም የተከሰስኩበት፣ አይደለም ለመከሰስ አይደለም ለፍርድ፣ ጉዳዩ ለምስክርነትም ብቁ አይደለም። ግን አዎ የሐዋርያት የደረሰው ጸጋ ስለሆነ በጣም ነው ደስ የሚለኝ። በጣም እንኳን ታሰርኩ ያልኩት የአባቶቻችን የቅዱሳኑ የሐዋርያቱ በረከት እኔ ላይ እንደደረሰ ተኝቼም ሆነ ቁጭ ብዬ ስለተረዳው ስለገባኝ ስለነገረኝ አምላኬ። ቅድም እሱ እንደሚለው ስንቀመጥም ስንሄድም ከራሳችን ጋር እንነጋገራለን፣ ግን ብዙ ኃጢአት አለብን። ስለዚህ አምላካችን ሁላችንም ያስወጣናል። ጴጥሮስን ይቅር ያለው አምላክ ለእኛም ይቅር ይለናል። ስለዚህ ሰው ሲያጠፋም ሳያጠፋም አጥፍቶም ይታሰራል። ይሄ እውነት ነው። ማንም ሰው በምድር ላይ ጻድቅ ቅዱስ የለም ከእግዚአብሔር በስተቀር። ግን ንስሐ ዝሙተኛን ድንግል ታረጋለች፣ ኃጢአተኛን ደግሞ ጻድቅ ታረጋለች። ይሄ ንስሐ ቦታ ነው። ከእግዚአብሔር ጋር የምንገናኝበት የምናለቅስበት ነው እና በንስሐ ቅዱሳን እንሆናለን። በመጨረሻ ከኮማንደር ጣሰው ጀምሮ የዚህ ማረሚያ ቤት ኃላፊ፣ ኮማንደር አማኑኤል የመሰረታዊ ፍላጎት ማስተባበሪያ ኃላፊ፣ ኢንስፔክተር ድርባ ሰንበታ የጥበቃና ደህንነት ማስተባበሪያ ኃላፊ፣ ሌሎችም በየደረጃችሁ እጅግ አድርጌ ነው የማመሰግነው። ሌሎቹም የጥበቃ አባላትም በቢሮ ያላችሁትም እግዚአብሔር በፈቀደላችሁ በፈቀደልን መልክ እያገለገላችሁ ነው፣ እያገለገልን ነው፣ እኛም እየተገለገልን ነው። ከዚህ የበለጠ ደግሞ እሱን
ይሄንኑ ግቢ እስከምንሄድ ድረስ ገነት ያድርግልን።